የትግራይ ሽማግሌዎች ለምንድን ነው ልጅ የምታስፈጁት? ከውትድርና ለማስቀረት ማለት ነው። ያላቸው አቅም ድንጋይ ነው። ድንጋዩንም እየተጠቀሙ ይገኛሉ። መቀሌ ያለው ነገር ማለት በጣም ነው የሚሰቀጥጠው። እናቶች ናቸው የሚያሳዝኑት። ወልደው መና ሆኑ ማለት ነው እንዴ። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። የትግራይ ሽማግሌዎች ለምንድን ነው ልጅ የምታስፈጁት? ምንድን ቆይ ወጣቱ ምን ያርጋችሁ? ወጣቱ ምን ያርጋችሁ? በቃ እኮ አረጃችሁ እኮ እርጅት ብላችኋል እኮ በቃ ሽበት በሽበት ሆናችሁ እኮ ጸጉራችሁ እኮ የወፍጮ ቤት ጣራ መስሏል እኮ ነጭ ሆኗል። ምንድነው የምትፈልጉት? ምንድነው ጄኔሬሽኑን የምታስበሉት? ለምንድነው ትውልዱን የምታስፈጁት? ምን አባታችሁ ቆይ እናንተ አይደክማችሁም እንዴ? ኧረ ሽማግሌ ነገረኛ በዛ በጣም ዘንድሮ። አረፍቱን በእናታችሁ ወጣቱን በቃ ያኛ ሐሳብ አለብን የራሳችን ብዙ ነገር ሌላ ነገር እናስብበት። ሚሞሪያችን ገባችሁ? በጣም ያስጨንቀናል የትግራይ ነገር ገባችሁ? ልጆቹ የሚሞቱት በቲክቶክ የሚለቀቀው እናቶች እንደዛ እየተንከባለሉ ሲያለቅሱ ምን ያርገ በቃ በአንደኛው አያችሁ አራዳቶንም እንደ ላሻትንም እንደ በሁለተኛው ምንድነው ያላቅማችሁ? አሁን እኮ እናንተ እየሆናችሁ ያላችሁት ነገር እንዴት ነው? የሆነ መኪና ጭቃው ሲቀረቀር ወይ ገፍቶ የሚያወጣው ምናምን ሌላ ነገር ያስፈልጋል እንጂ እዛው ላይ ሲሽከረከር ጎማውም እየሰመጠ እዛው በቃ በሲንፈራፈር ነው የሚውለውና ይሄ በቃ አያችሁ በአንደኛው አያ በሁለተኛ ምን የተሻለ ነገር ልታመጣ? አረ አታስበላ። መከላከያ ስለምን ይዋጋል? እናንተ ስለምን ትዋጋላችሁ? ለምንድን ነው ወጣቶች የሚተላለቁት? እና በቃ የሆነ ነገር አድርጉ እንጂ እንዴ በቃ ፍቱት። እኔ ታውቃላችሁ ከመጀመሪያም ጀምሮ ድምጽ ሆናችሁ ነበር። ከመጀመሪያው ያለ አይደለ በቃ የሆነ ነገር ሲበዛ ወጣቱ ሲያልቅ ይደብረኛል በጣም። ለዛ ከሰማችሁኝ ስሙኝ ገባችሁ? አለበለዛ ይኸው እርግጥቅጥ ሳረግ ነው ሙሉ ሽማግሌዎች ሙሉ ሌላ ስራ የለኝም ቲክቶክ ላይ ሙሉ ይኸው እርጎ በጎመን የሚያስቀዝን ስድብ ስለቅባችሁ ነው ሙሉ ምንም አላስተርፋችሁ። ልነሳባችሁ ነው ነፍርጆች ነው ማነቃቃባችሁ ሽማግሌዎቹ። ወጣቱን ካልፈታችሁት ይኸው ቻሌንጅ ጀምሬ እንድትጠሉ ነው ማረጋችሁ። አልሰማም ይኸው ማርሽ ቀይሬ ነው የምነሳባችሁ ነው የምላችሁ። በቃ አብሩት ደብሮታል ወጣቱ አታስበሉት። በቃ ምንድነው ወጣት ካልሞተ እናቶች ካላለቀሱ ሴቶች ምናምን ካልተጎዱ ሌላ ምንም እንትን የላችሁም እንዴ? ምን አይነት አይባንጎል ማህበረሰብ ነው ያለው? ምን ልታረግ በቃ ሲመች እኮ ለራስ ልበላ ነው ሌላ ምንም ነገር የለም። ሌላ ምን ያረክለትን ህዝብ ነው ዛሬ የምታስበላው? ትላንት የሆነ ምናምን ያረ ለራስ ልጅ እንጂ ለትግራይ ህዝብ ምን አርገታ ቃል ለዛ አታስበሏቸው። በቃ ላሽ በሉ አድቡ፣ ሼባዎች አድቡ፣ በቃ ወጣቱን ተውት። እርስ በርስ ወጣቶች እኛንን ያለነው እኛንን እርስ በርስ ድምጽ የምንኳኳ ነው። ሌላ እንደድሮ እንደለመድከው እንትን አትልም። በቃ ደብሮታል ወጣቱ ባኖባቸዋል። በቃ ፍቱ። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም አዶና ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማልረሳ ወጣት ነኝ። ባይገርማችሁ ይህ ዓመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ
በጣም አዝኛለሁ። አሸንዳ 1 ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላስብም፣ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። የውጊያ ጓደኞች ያጣሁበት ውጊያ ነው። የውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን ከታሪካችን። ከፍ ብለን መገኘት አለብን። መስተካከል አለብን በጣም። ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። እና ድምጽ እንሆናቸው ነው ያልኩት። አሁን ይሄ ስታፕ የሚያስብል ነገር ምን አለው? ስታፕ የሚያስብል ነገር እኮ የለም። ይሄ ጋይስ ረፊ ምናምን እኔ ምንም ፖለቲካ አላወራው ምን አላወራው። እንድረስላቸው ወጣቶች ልጆች እየታፈሱ ነው ያልኩት። እንዴ እየተወሰዱ ነው። እኔ ከዚህ በፊትም ይጃቃለሁኝ መቀሌ አይቻቸው አውቃለሁ። እግራቸው ምናቸው ብቻ በቃ ብዙ ነገር አይቻቃለሁ። ስታፕ አትበሉኝ ደግሞ አወራለሁ እንዴ አይቻለሁ መቀሌ ባይኔ በብረቱ እመቤቴን አይቻለሁ። እና ያስጠላል በቃ መቀሌ ያለው ነገር ማለት በጣም ነው የሚሰቀጥጠው። የድሮ ቪዲዮዎችን ወርዳችሁ ይጃቃለሁ እና በቃ እናቶች የሚያሳዝኑት ሞር ደግሞ ማለት ነው እናቶች ናቸው የሚያሳዝኑት። ምንም አያውቁም። ልጃቸው ይወሰድባቸዋል። ከዛ ሞተ፣ መጣ፣ ተረፈ። እሱ ሀሳብ አለ ደግሞ ሲመለስ እግሩ ተቆርጦ ምናምን በቃ አካለ ጎደሎ ሆኖ ነው የሚመለሱ። መመለሳቸውም ራሱ አይታወቅም። እናቶች ናቸው የሚያሳዝኑት። ወልደው መና ሆኑ ማለት ነው እንዴ። ወላጅ ያለው ሰው ብቻ ነው ይሄን ነገር የሚረዳው እንዴ። በቃ ይብቃ በቃ ደስ
አይልም እዛ እየተፈጠረ ያለው ነገር ጌታ በጣም ነው የሚያስጠላው። በጣም ነው የሚያሳዝኑት። ኢትስ ናት ፖለቲካ ባይ ዘ ዌይ ታይ ምናምን አትበሉኝ እንዴ። ይሄ ላይክ ወጣቱ እያለቀ ነው በቃ ይሄ እንጂ ፖለቲካ ምናምን አይደለም። እኔ ማውራት አልፈለኩም ነበር ስለዚህ ጉዳይ ግን በቃ ይደብራል። አይወሰዱ ወጣቶች አይለቁ ነው ፖይንት። እናታቸው አያሳዝኑ? መጣ ተረፈ እሱ ሐሳብ አለ ደግሞ ሲመለስ እግሩ ተቆርጦ ምናምን በቃ አካለ ጎደሎ ነው የሚመለሱ። መመለሳቸውም ራሱ አይታወቅም። እናቶች ናቸው የሚያሳዝኑት። ወልደው መና ሆኑ ማለት ነው እንዴ። ወላጅ ያለው ሰው ብቻ ነው ይሄን ነገር የሚረዳው እንዴ። በቃ ይብቃ በቃ ደስ አይልም እዛ እየተፈጠረ ያለው ነገር ጌታ በጣም ነው የሚያስጠላው። ስታፕ እያደረጉ እንትን ይበሉሽ እንዴ። እውነት መናገር ሌላ እንትን ነው